ውድ የዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላማችሁ ብዝት ይበልልኝ ውዶችዬ። ለዩቱብ ቻናል አዲስ ነኝ፣ ሰብስክራይብ አድርጉኝ፣ አበረታቱ ውዶችዬ። ዛሬ ጓደኛዬን ሰርፕራይዝ አረጋታለሁ። ሰርፕራይዙን አብረን የምናይ ይሆናል። ጓደኛዬ ገና ከክላስ አልመጣችም፣ እንጠብቃታለን ውዶችዬ። ጓደኛዬ መታለች። አይናፋር ናት፣ ግን ያው እኔም ቦን አይናፋር ነኝ። መታለች። አሁን ፍሪ ነሽ ነይ። እየሳቀች ካሜራ መያዝ ስታይ ትስቃለች። በጣም አይናፋር ናት ከምላችሁ በላይ። ቁጭ በይ ፍሪ። ዛሬ ሰርፕራይዝ አለሽ። ምንድን ነው አትይም እንዴ? እየፈራኝ ካሜራው ላይ ማለት ነው። ሰርፕራይዝ አለሽ። አመሰግናለሁ። ምንድን ነው? ክፋሽ ላይ በጣም ደስ ይሻል ብዬ ተስፋ አለኝ። ያልጠበቅሽው ነገር ነው፣ ግን ምን ይመስልሻል? ይሄ ለጓደኛዬ ቅርስ አዘዝቼ ሰርፕራይዝ አረኳት። ተባረኪ። እግዚአብሔር አሜን። እየመረቀች ጥሩ እንጀራ ይወጣልሽ። አሜን። ይወድ ያላሰብሽ እንጀራ ይወጣልሽ። አሜን። እግዚአብሔር መልካም ነገር ያዘጋጅልሽ። ውዶችዬ በጣም ቅመሞች እንዲህ እየሰራችሁ ብሉ። ጓደኛዬ ዛሬ አላሰበችውም ነበር፣ በእውነት አላሰበችውም ነበር። እሷ ጽዳት ነው የምትለኝና ሰርቼ ስጠብቃት በጣም ነው ደስ ያላት። ግን ትፈራለች፣ በጣም ስለምትፈራ ነው። እና እንብላ እንታታ በነገራችን ላይ ሁላታችንም አይናፋር ነን። በካሜራ ራሱ ስልክ ማውራት አንችልም እና በዛ ነው። በዛ ዓለም ስጋ ነው። በጣም የዋህ ጓደኛዬ ናት። በጣም ነው። ትናንትና ለመዳሞች ሳሎን ስሰራ አላየችም፣ አታውቅም። ትንሽ ከፊቴ ለራሳችን የሰራን ማለት ነው። የመዳም ቅመሞች እየሰራችሁ ሙቀት ነው፣ ምግባችሁን እየበላችሁ ውሃ እየጠጣችሁ መሽከርከር ነው ማለት ነው። ይጥማና እና ወዶችዬ ሰብስክራይብ አድርጉን፣ አበረታቱን። በድጋሚ ዩቲዩብ አዲስ ነን፣ አበረታቱን። የተለያዩ ቪዲዮዎች ይዘን እንመጣለን ማለት ነው። አመሰግናለሁ። እና ገና ዛሬ የሽን ሙያ ግን ምን ነበር የጠበቅሽው? ውጭ ስለምሰራ ምን እንብላ እናንተም? ቸርሳ ዋው ሻይሽን ይጣፍጣል። ቀረፋ ልክተሽ ነው? ሻይ ቀምሳ አርግልስ። ያው ሙቀት ነው፣ ሻይ ያስፈልግ ነበር፣ ግን ደግሞ ስለለመድን ሻይ እራሳችን ነው የምንለው። ሰውዶችዬ ብሉ እየሰራችሁ መደሞቻችሁ ወጣ ሲሉላችሁ ድብን እያረጋችሁ እየሰራችሁ እየበላችሁ ስሩ። የምር መዲያሞች ስራቸው እንጂ በላችሁ አልበላችሁ ጭንቅ የለባቸውም።
ግን መጀመሪያ በልታችሁ መሆን አለበት ስራ መግባት አለባችሁ። አዎ ወጣ ስሉላችሁ ስልካችሁ ጋር እንትን ከማለት ስርት አድርጋችሁ ግድት እናቴዋ ቢ ግን ለምንድን ነው ካሜራ የምትፈሪው? እኔም ማለት ግን ከትንሽ ቀን በኋላ ወልጆቼ ሰብስክራይብ ያድርጉኝና ለአበረታቱኝና አዘርቃለሁ። ያው ዩቲዩብ መጃ ሰዓት ስለደረሰ ዩቲዩብ ስገባ ምርጥ ቪዲዮዎችን እንለቅላችኋለሁ። አበረታታ ሰብስክራይብ አድርጓባያቸው ነው ትንሽ አርጓት ባይ ሰብስክራይብ ያለችበትም ሰብስክራይብ አርጓት እያለቻችሁ ነው። ሌላ ቀን እንሰራለንና እንሰራለን። በአሁኑ ሰዓት አይናፋር ነው ፋራነት ነው እናፈራለን እንዴ? ለምሳሌ እንችላለን የሰው መጨረሻ እና ወጥቼ ዛሬ ቁርሳችን ይሄን ይመስላል። ይሄ ደግሞ ክትፎ በቆጮ በነበዘው የደቡብ አፍሪካ ነው። ቁጭን ብለው ከዛ ጋር ቁጭ ብለው ቁጭ እኮ ኢትዮጵያ በሆነ ይበላል። ምስል የሚሰማው ኢትዮጵያ ይበላል ያኔ ያሉ ግን ደቡብ አፍሪካ ይሰራል ሲባል የሚሰማው አፍሪካ ደቡብ አፍሪካ ደቡብ ነው። ከዛ ብቻ እዛ ጋር ነው ሲሰራ የሚባል ብዙ ሰዓት ቲክቶክ ላይ የማየው በብዛት መገኛ አይደለም ክልል ነው ግን ሁሉም ክልል ይገኛል። አይዋ በጣም ክልልም አለ ታፈና እናንተ ክልል ነው በብዛት እኔ እኮ ቀምሼ አላውቅም። አዲስ አበባ ትምህርት ገብቶኛል አለ አዲስ አበባ በደንብ ነው። አዎ በየሆቴሉ እኮ አለ እዚህም አለ ከፈለሽ እናስመጣለን። የምር በይ ጌታ ቀምሰዋል ምን ጅሪ ማለት ነው። በእንትን ቅጠል የሚሰራው በሙዝ ቅጠል የሚባለው እሱ ራሱ ቆጮ ተባላለ ስንል ማለት ነው። ልጆችዬ ቁርሳችንን ጨርሰናል። ግን በቫይረስ ነው ያደረግነው ለማጠቡ እንዲመቸን ብለን ነው እና ከበላን በኋላ ወደ ጽዳት እንገባለን ማለት ነው። እነሱ ለቀጣይ ሰብስክራይብ ለማድረግ ሼር ለማድረግ ይጠብቁን። ውዶችዬ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ሰብስክራይብ አድርጉና አበረታቱና ለዩቲዩብ አዲስ ነን ዛሬ እንችላለን አዲስ ነገር እየሰማችሁና እያያችሁ ባሉ መልካም ነው። ጓደኛዬ በነገራችን አልመረቀችኝም። በስንት ስለተመረቀ አንቺ ለማለቅ እግዚአብሔር ብርብር ያድርግልሽ። ተባረኪ። አሜን። ዘመንሽ ይባረክ። አሜን። ኑሮሽ የተባረከ ይሁን። አሜን። ያሰብሽው ሁሉ ይሳካልሽ። አሜን። እግዚአብሔር ካንቺ ጋር ይሁንልሽ። አሜን። ይሁንልሽ። አትሳጋ። ምርቃት ነው። በነገራችን ላይ ምርቃት በጣም ነው የምችለው። አይ ምርቃት አሜን። አሜን። አልነቀም። በነገራችን ላይ አሜን ማለት ወደድ አልነቀም። ምርቃት ግን አይናቀም። አልነቀም እኮ ነው እንደሆነ አልነቀም። ንቀሻላ እኮ ጋር እና እኮ መርቄ እግዚአብሔር ባርክሽ። እኔ መመረቃት
ነው። ከኔ ቀረ እግዚአብሔር ሁሉንም ሙሉ ታደርግልሽ። አሜን። አበረታቱና ውዶች እናንተን ትመረቃላችሁ በቀጣይ ዙር። ኢትዮጵያን ሰላም አድርግልን። አሜን። ሀገርሽን ሰላም አድርግልሽ። አሜን። ጦርነት ይውቃልሽ። አሜን። ቤተሰቦችሽን እግዚአብሔር በጤና ይጠብቅሽ። አሜን። ሰላም እመጣለሁ ብለሽ የእሱ ቤተሰብ ደግሞ በሰላም እስከምትገናኝ ድረስ እግዚአብሔር ይጠብቃችሁ። አሜን። ሁላችንም ቤተሰብ ፈጣሪ ፈጣሪ ይጠብቀን። አሜን። አሜን። ከዛ በተጋ የኔ ወዶች ሁልጊዜ ቁርስ በሰራው ሰዓት እንደዚህ ነው የምመረቀው። በጣም ነው የምንዋደደው። በጣም ምስኪን ጓደኛዬ ናት። በጣም ነው የምወዳት። ግን አሁን ልንለያይ ትንሽ ቀን ይቀራልና አንለያይም። እንሄዳለን ካየሳለን ኢትዮጵያ ነው እንደያቃለን እንጂ ለምን ይለያያል? እንታይቃለን። ውዶችዬ ባይ ባይ።